እስቲ ጋይስ ብርጭቋችንን የውሃ ብርጭቋችንን ግማሹን እንሙላውና ቁጭ አድርገን እንየው እስቲ ምን ብለን ነው የምናስበው? is it half empty or is it half full? ወይም ግማሹ ነው ባዶ ወይስ ግማሹ ሞልቷል ብለን ነው የምናስበው? አንዳንዱ ሰው ምን ይላል መሰላችሁ? ግማሹ ባዶ ነው ብሎ ነው የሚያስበው ወይም ይሄ አልሞላም ገና ነው ብሎ ያስባል። አንዳንዱ ደግሞ ሞልቷል ግማሹ ብቻ ነው የሚቀረው ብሎ ያስባል። ይሄ ደግሞ በጣም ትልቅ የሆነ ዲፈረንስ ነው። ወይም ይሄ ኦፕቲሚስቲክ ወይም ደግሞ ይሄ ፔሲሚስቲክ የሚባለው ፐርሰፕሽናችን በዛ የሚለያየው። አሁን ኦፕቲሚስት ስትሆን የሞላ ፓርት ብቻ ነው የሚታይክ ማለት ይሄ ሞልቷል፣ የሚቀረውን ደግሞ እንትን ታደርገዋለህ ቀስ በቀስ ይሞላል ወይም ምናምን። እነዚህ ፔሲሚስቶች ደግሞ ምን ብለው ነው የሚያስቡት? ኧረ ገና አልሞላም የብርጭቆ even though there is water on the glass they don't consider it እንዳለው ራሱ አያስቡምና ይሄ ደግሞ ህይወታችን ውስጥ እንትን ይመጣል። ለምሳሌ አንዳንድ ሰው ህይወት ውስጥ ብዙም ሳይሆን ትናንሽ ነገሮችም ሊኖሩት ይችላሉ፣ ግን እነሱን ኮንሲደር አድርገው ለበለጠ ከዛም በላይ የሆነ ነገር አቺቭ ለማድረግ ይጣጣራል። አምኖም ይገባል እንደሚሞላ ብርጭቆ እንደሚሞላ አስቦ ይሰራል። በቃ ከዚህም ከዛም ይላል ነው። ይሄ ኦፕቲሚስት ነው። እነዚህ ፔሲሚስቶች ደግሞ ኢቭን ዶ ህይወታቸው ውስጥ ሊኖር የሚችለው ነገር አለ እኮ ብዙም ባይሆን አለ፣ ግን እሱን እንደሌለ አስበው በቃ ህይወቴ ባዶ ነው ብሎ ያስቡና በጣም ችግር ውስጥ ይገባሉ። ስለዚህ ጋይስ ሌትስ ትራይ ቱ ቢ ኦፕቲሚስቲክ።